ጤና ይስጥልን አድማጮቻችን፣ ይህ የኢንተርኔት ራዲዮ የሆነው ሆርን ፍሪኩዌንሲ ነው። ኤርሚያስ ሙልጌታ ነኝ ከኤድመንተን ካናዳ ስቱዲዮችን። ዛሬም እንግዲህ ሳምንታዊ ፕሮግራማችን ይዤ ቀርብ ያለው እንደምንሰነበታችሁ። ባሳለፍነው ሳምንት እንደዚሁ ጠፋ ብዬ ነበረ። በጣም ይቅርታ ጠይቃለሁ አድማጮቻችን። በእርግጥ ይቅርታ እንደተደጋገመባችሁ እረዳለሁ። ነገር ግን ከአቅም በላይ በሆነ ምክንያት ይህ ሳይሆን ቀርቷል። እንደ ዋነኛ ምክንያትም ተደርጎ የነበረው ደግሞ ያው እንግዲህ ከድረገጻችን ማስተካከያና ማሻሻያ እንደዚሁም ደግሞ እሱን ከማደራጀት ጋር የተገናኙ ስራዎች ነበሩን። አሁን ግን ለእናንተም አዲስ ዜና ይዘን መጥተናል። የድረገጻችን ሆርን ፍሪኩዌንሲ .org ስራ ላይ ውሏል። እንግዲህ እናንተም ሀሳብ አስተያየቶቻችሁን የምናስተናግድበት ምንም አይነት ሀሳብ በተለይም ደግሞ ለህብረተሰብ የሚጠቅም ለቀጠናው የሚጠቅም ለአንባቢዎች የሚጠቅሙ የትኛውንም አይነት ሀሳቦችን እናስተናግዳለን። ምንም አይነት መድሎ የማይደረግበት እና ሁሉም በሀሳብ የሚሟገትበት የሀሳብ ሙግቶች የሀሳብ ልዕልናዎች በጣም የሚከበሩበት ፕላትፎርም እንደሚሆን እንደዚሁ ቃል እንገባለን። ይህንም ለማለት ነው ወደ እናንተም እንግዲህ መቅረቡን ሆርን ፍሪኩዌንሲ ያው ከዚህ ቀደም ወደ እናንተ ይደርስ ከነበረበት አማራጭ በድረገጽ መምጣቱን እንደዚሁ ለማሳወቅ ያህል ነው። እንግዲህ ይህንም ታሳቢ በማድረግ ሀሳብ አስተያየቶቻችሁን እንድትልኩልንና እንድናስተናግደው ይሁን እንላለን። እንግዲህ በጠፋንበት ጊዜም እንደዛም ከዛም ወዲህም ደግሞ እንደዚሁ በጣም በርካታ ጉዳዮች በቀጠናውም እንደዚሁም ደግሞ በኢትዮጵያን ጨምሮ በቀጠናው በርካታ አበይት ነጥቦች ሲከናወኑ እንደነበር የሚታወስ ነው። ከዛም አስቀድመን እንግዲህ ጀምረ ነው የነበረው በተለይም ደግሞ በኢትዮጵያና በኤርትራ ከአሜሪካ ዘንድ እየተሰነዘረ የሚገኘው እንግዲህ በጣም አዎንታዊ ሊባሉ የሚችሉ የማዕቀብ ማንሳት እንግዲህ የእገዳ ማንሳቶችና የማዕቀብ ማንሳት ነገሮች እንደዚሁ የተከናወኑ ይገኛሉ። በኤርትራ በኩል የነበረውን ነገር የምናስታውሰው ነው። አሁን ደግሞ እንግዲህ ወደ ኢትዮጵያም ዞሯል። ባሳለፍነው ሳምንት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ አሜሪካ ተጉዘው ከአሜሪካ አቻቸው ማርኮ ሩቢዮ ጋር የነበራቸውን ግንኙነት የሚታወስ ነው፣ የነበራቸው ውይይት የሚታወስ ነው እና ከዛም ጋር ተያይዞ ደግሞ ከዚህ ቀደም ኢትዮጵያ እንግዲህ በጦር መሳሪያ ዝውውር ሽያጭ እና ዝውውር በሚመለከት ክልከላና እገዳ ውስጥ ገብታም እንደነበር የሚታወስ ነው። በተለይም ደግሞ ከህወሓት ጋር በነበረው ጦርነት እንደዚሁ ነበረ ይህ እገዳ ተጥሎባት የነበረው። ከዛም ጋር በተገናኘ እንግዲህ አሁን የእገዳ መነሳቱን ተከትሎ እንደዚሁ መረጃዎች በጣም በስፋት ሲሰራጩ እንደነበረ የምናስታውሰው ነው። ያንም ተከትሎ እንግዲህ ለዛሬ ርዕሰ ጉዳይም ወደ በኋላም አንድምታው እንደዚሁ እናያለን። ከዛም አያይዘን እንግዲህ ዛሬ ሁለት ርዕሰ ጉዳዮችን ነው ይዘን ወደ እናንተ የመጣ ነው። ሌላኛው ነገር ደግሞ በደቡብ አፍሪካ የሚገኘው እንግዲህ የመጤ ጠልነት ወይም ደግሞ ዚኖፎቢያ አሁን በጣም በእጅጉ የተጠናከረ የመጣበት ጉዳይ ሆኗል። በተለይም ደግሞ ከዚህ ቀደም የነበረው አይነት አካሄድ አለመሆኑ ደግሞ ነዋሪዎችንም እንደዚሁ በጣም ትልቅ ስጋት ውስጥ ከቷቸዋል እና ባሳለፍነው ሳምንታት ቀናት ከደቡብ አፍሪካ እንግዲህ የፖሊስ አባላትም የፖሊስ ከፍተኛ ሹማምንቶችም እንደዚሁም ደግሞ የህዝብ ግንኙነት ባለሙያዎችንም እንደዚሁ ለማውራትና መረጃዎችን ለመሰብሰብ ሞክሬ ነበረ። በእርግጥ በጣም ተባባሪዎች ናቸው። በዚህ አጋጣሚ በጣም አመስገን ፈልጋለሁ። በጣም ተባባሪዎች ናቸው። ለመረጃ ዝግ አይደሉም። ከዛም በተጨማሪ ደግሞ በደቡብ አፍሪካ የተለያዩ አካባቢዎች በጆሃንስበርግ፣ በደርባን እና ኬፕታውን የሚኖሩ ኢትዮጵያውያንንም እንደዚሁ ለማግኘት ችዬ ነበረ እና እነሱም የሰጡኝ ሀሳብ አስተያየት አለ። ከሞላ ጎደል ሁሉም ተመሳሳይ ሊባል የሚችል ነው። እሱንም በሚመለከት እንደዚሁ ወደ እናንተ ይዘን እንቀርባለን። በተለይም ደግሞ እንግዲህ በፈረንጆች ጁን 30 ቀነ ቀጠሮ ስለተቆረጠለት ጉዳይም እንደዚሁ በደቡብ አፍሪካ እሱንም አንስተን ወደ እናንተ መረጃውንም እናደርሳለን ማለት ነው። ከዛ አስቀድመን ግን ባሳለፍነው ሳምንታት እንግዲህ በቀጠናው የነበሩ አበይት ነጥቦች በተለይም ያው ጅቡቲ በዓለ ሲመት ተከናውኗል። በጅቡቲ እና በዩጋንዳ እንግዲህ በዓለ ሲመት የፕሬዝዳንቶች በዓለ ሲመት ሲከናወን ነበረ። እንደምታስታውሱት ወይም እናንተ እንደምታስተውሉት እንግዲህ ሁለቱም ደግሞ እድሜ ጠገብ የሀገር መሪዎች ናቸው። ኡመር ጊሌና እንግዲህ ዮዌሪ ሙሴቬኒ በጣም ረጃጅም ዓመት አፍሪካ ውስጥ መርተዋል ከሚባሉ ቀጠናው ውስጥ በጣም ረጅም
አፍሪካም ውስጥ እንግዲህ የሚናቅ ያልሆነ አመታትን በስልጣን ላይ የቆዩ ሄድ ኦፍ ስቴትስ ናቸው። እንግዲህ እነሱ ደግሞ ባሳለፍኑት ጊዜያቶች እንግዲህ በተመሳሳይ የቀናትና ጥቂት ቀናት ልዩነት ባለ ሲመታቸው የተከበረበት ጊዜ ነበረ። እንግዲህ አሁን ለበርካታ ዓመት ጊዜኛ እንደዚህ ብለን ብንገልጸው ይሻላል። ያው አገራትን ለማስተዳደር አሁንም ቃለ መሃላ ፈጽመዋል። በተለይ ዩጋንዳ ደግሞ ከምርጫ ጋር በተገናኘ እንግዲህ በጣም በርካታ የሰብአዊ መብት ጥሰቶች ሲከናወኑበት ወይም ደግሞ ሲመዘገብበት እንደነበር የሚታወስ ነው። የፖለቲካ ፓርቲ የፕሬዝደንቱ ዋነኛ ተቀናቃኝ የነበረው እንግዲህ የፖለቲካ ሰው ቦቢ ዋይን በመጀመሪያ በጽኑ ሲፈለግ እንደነበር የሚታወስ ነው። ከዛ በኋላ ደግሞ ሀገር ጥሎ እስከ መሸሽ እና በአሜሪካ እንግዲህ ጊዜያዊ ጥገኝነት እስከ መጠየቅ የደረሰ ግለሰብ ነው። ያው ሁላችንም እንደምናስታውሰው እንግዲህ እሱ እንደማሳያ አነሳን እንጂ በርካቶች ታስረዋል፣ ተገድለዋል። በይፋ መገደላቸውንም ደግሞ በይፋ የጠቅላይ የጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት እንግዲህ የፕሬዝደንቱ ልጅ ይህንም በይፋ በትዊተር ገጾቻቸው እንደዚህ በኤክስ ገጻቸው ሲያስተጋቡ የነበረበትን ጊዜ እንደነበር የሚታወስ ነው። ከዛ እንግዲህ ይህ ባህለ ሲመትን ወደ እናንተ አደረስን እንጂ ዋናው ርዕሰ ጉዳዮች ግን ላይሆኑ ስለሚችሉ ወደ ሌላው እናልፋለን። ባሳለፍነው ሳምንት እንግዲህ ፈረንሳይ እና ኬንያ በጋራ የደገሱት ድግስ የዓለም አቀፍ ሚዲያን የዓለም አቀፍ ማህበረሰብን እንግዲህ ትኩረትም የሳበ እንደነበር የሚታወስ ነው። ነገር ግን በርካታ ያው ደስ የሚያሰኙ ፈገግ የሚያሰኙ በአንጻሩ ደግሞ በጣም ምን ሊመጣ ይችላል፣ በቀጠናው ምን አይነት ነገር ሊከሰት ይችላል፣ በተለይም ደግሞ የፈረንሳይ ወደዚህ ቀጠና መምጣት ምን አይነት አንድምታ ይኖረዋል የሚለውንም ነገር እንደዚሁ ሲነሳ ሲቦካ የነበረበትም ወቅት እንደነበረ ይታወሳል። በ2024 ዓመተ ምህረት አስቀድሞ እንግዲህ ያው አሁን የመጣ አይደለም የፈረንሳይ ወደ ቀጠናው መምጣት። በ2024 አንድ ጽሁፍ ለፓን አፍሪካን ቪዥን ያስነበብኩበት ጊዜ ነበረ ባልሳሳት በ2024 አዎ። እና በወቅቱ ሆርን ኦፍ አፍሪካ የፈረንሳይ ኢንትሪ ፖይንት አዲሱ ኢንትሪ ፖይንት ሊሆን ይችላል ወይ የሚል ነበረ ጽሁፉ። የሚያጠነጥነውም በዚህ ጉዳይ በዚህ ዙሪያ ነበር። ምክንያቱም በወቅቱ ፈረንሳይ ከሳህል ቀጠና ከምዕራብ አፍሪካ እና በአመዛኙ ደግሞ ከሳህል ቀጠና በጣም በእጅጉ የተነቀለችበት የተገፋችበት ዓመት ወቅትም ነበረ። አሁንም እንደዚሁ ግራጁዋሊ እየተነቀለች ያለችበትም ጊዜ ነበረ እና ያንም ተከትሎ እንግዲህ ፈረንሳይ በቀጥታ ወደ ኢትዮጵያ ነበር ያማተረችው። በኢትዮጵያ ደግሞ በወቅቱ ያው ከባህር በር ጋር በተገናኘ በተለይም ደግሞ እንግዲህ ከሶማሌላንድ ጋር የተገባውን ውል ተከትሎ በርካታ ዓለም አቀፍ ሀገራት እንግዲህ ቁጣቸውን ያስተጋቡበት የሶማሊያ ቴሪቶሪያል ኢንቴግሪቲ እንዲጠበቅ በጣም ያሳሰቡበት የኢትዮጵያ ውል ኢትዮጵያ ከሶማሌላንድ ጋር የገባችው ውል በእርግጥም ደግሞ እንደ አክቲቭ ኦፌንስ ተደርጎ የሚታይ መሆኑን እንደዚሁ የተንጸባረቀበት ጊዜ ነበር እና በወቅቱ ደግሞ የኢትዮጵያ አመራር ወይም ደግሞ ኢትዮጵያን አሁን በወቅቱ እያስተዳደረ የሚገኘው መንግስት በጣም ከፍተኛ የሆነ የዓለም አቀፍ ድጋፍ የተጠማበትም ወቅት ነበረ። ይህንም ደግሞ ፈረንሳውያን በጣም በእጅጉ የሚያስተውሉት እና በንቃት የሚከታተሉት እንደነበር የሚታወስ ነው እና ከዛም አስቀድሞ እንግዲህ ባህር ኃይልን እስከ ማሰልጠንና ድጋፍ እስከ ማድረግ ፈረንሳይ በጣም ጉልህ ሚና ስትጫወት እንደነበረ የሚታወስ ነው እና ያ ሁሉ ሆኖ ግን እንግዲህ ከዓመታት በኋላ ደብዘዝ ብሎ የነበረው በመሀል ደብዘዝ ብሎ ነበረ እንግዲህ ለአንድ ዓመት ለሁለት ዓመት አሁን ወደ ኬንያ ያቀኑት እንግዲህ የፈረንሳዩ መሪ ማክሮን ወደ አዲስ አበባን ብቅ ብለው ነበረ። እንግዲህ ያው በኬንያ የነበራቸው ቆይታ አለ እንግዲህ የአፍሪካ ፎርዋርድ ሰሚት በርካታ አክቲቪቲዎች የተከናወኑበት በርካታ ውይይቶች የተደረጉበት እንግዲህ ሰሚት ነበረ፣ ስብሰባ ነበረ። በርካታ ዘርፍ ላይ የተሰማሩ ኢትዮጵያውያንም እንደዚሁ በኬንያ ስብሰባ ሆነው የታደሙበት ተጋባዦች ሆነውም እንደዚሁ የታደሙበት ነበረ። ከዛ አስቀድሞ እንግዲህ በኋላም ላይ ለማያያዝ ሞክራለሁ። ከዛ አስቀድሞ ግን በርካታ ኢትዮጵያውያን በተለይም ደግሞ
በቲክቶክ በጣም ሰፊ ተከታይ ያላቸው ኢትዮጵያውያን ወጣቶች በፓሪስ በጣም ረጅም ቀናትን የፈጀ እንግዲህ ጉብኝት አድርገው ነበረ። ይህም ራሱን የቻለ እንግዲህ አንደኛው አካል ተደርጎ ይወሰዳል እና እንግዲህ እንደ ካልቸር ይሄ የባህል ልውውጥ አይነት የሚመስል ነገር ነው የሚሆነው። ነገር ግን የፈረንሳይ መንግስት እንግዲህ ያው የነበረውን ሴሚቱን በስፋት ስትከታተሉት እንደነበረ ተስፋ አድርጋለሁ። ነገር ግን የማክሮን ወደ ኢትዮጵያ ከመጣ በኋላ ምንድን ነው የተደረገው? እንግዲህ ማክሮን ወደ ኢትዮጵያ በተለይም ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር በጣም በአንጻሩ መልካም ግንኙነት አላቸው ከሚባሉ የሀገራት መሪዎች አንዱ ማክሮን ነው። በተለይም ደግሞ እንግዲህ በመጀመሪያዎቹ የስልጣን ጊዜያቸው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የላሊበላ ውቅር አብያተ ክርስቲያናትን እድሳት ጋር በተገናኘም እንደዚሁ የፈረንሳይ መንግስት ሰፊ ሚና እንደነበረው እንደዚሁ የሚታወስ ነው። ከዛም ያንም ተከትሎ ደግሞ እንግዲህ ጠቅላይ ሚኒስትር አብይ አህመድም በይፋ ሲያመሰግኗቸው እንደነበረ የሚታወስ ነው። ነገር ግን አሁን ከመጡ በኋላ ወይም ደግሞ ከዚህ ቀደምን በእርግጥ ያላስተዋልነው ሊሆን ይችላል ወይም ደግሞ አሁን ደግሞ በጣም በእጅጉ ጎልቶ የወጣው ነገር ምንድን ነው? በእርግጥ ፈረንሳይ ኒዮ ኮሎኒያሊዝምን በጣም የምታቀነቅን አይነት ሀሳብ ያለው ግንኙነት እየተስተጋባበት እንደሆነ ታዘባለሁ። በግሌ ማለት ያው እንደምታውቁት የኒዮ ኮሎኒያሊዝምን ካራክተር ወይም ደግሞ መገለጫ የሚባሉ ነገሮችን በእጅጉ ይዘው መጥተው ያን ሁሉ ፓኬጅ እያየን ነገር ግን ያው የኢትዮጵያ ሕዝብና መንግስት ወይ ሸውደውታል ወይም ደግሞ እንግዲህ የእጅ አዙር የቅኝ አገዛዙን በአንድም ሆነ በሌላ መልኩ እንግዲህ እንዲያስተጋቡ እየተፈቀደላቸው ይመስላል። በተለይም ያው እንደሚታወቀው እንዲያው ለአበይት ነጥቦች ወይም ደግሞ ዋና ነጥቦች ናቸው፣ ፒላሮች ናቸው ተብለው ከሚታሰቡ የኒዮኮሎኒያሊዝም መገለጫዎች የተወሰኑት የኢኮኖሚክ ዲፔንደንስ ነው አንደኛው። ካልቸራል ኢንፍሉዌንስ ሌላው አለ፣ ፖለቲካል ኢንፍሉዌንስ አለ፣ እንዲሁም ደግሞ ሚሊተሪ ፕሬዠር አለ። እነዚህ ነገሮች በእጅጉ ነጣጥለን በምናይበት ጊዜ በተለይም ደግሞ የኢኮኖሚክ ዲፔንደንስ ያው የተሰጠውን ገንዘብ እንደ በብድር መልክ የተሰጠንን ገንዘብ እንግዲህ የምናውቀው ነው። አሁን በቅርቡ ወደ 55 ሚሊዮን ዶላር ብድር ተሰጥቶናል እንደ ሀገር። ከቀናት አስቀድሞ ደግሞ የኢትዮጵያ ብድር ምን ያህል የብድር መጠን ምን ያህል ደርሶ እንደነበር እንግዲህ የሚታወስ ነው። ከዛም ላይ በተጨማሪ ነው እንግዲህ ይህን አይነት ብድር 55 ሚሊዮን ዶላር የኮንሴሽናል ሎን የተሰጠው ከፈረንሳይ መንግስት ማለት ነው። ሌላኛው ያው የካልቸራል ኢንፍሉዌንስ ሚዲያ ናሬቲቭ ነው። ሌላኛው መገለጫው ደግሞ የዚሁ የኒዮ ኮሎኒያል መገለጫ ማለት ነው እና ከዚሁ ጋር በተገናኘ እንግዲህ ቅድም እንዳልኳችሁ የቲክቶክ በጣም ከፍተኛ ተከታይ ያላቸው የሚባሉ የኢትዮጵያ ቲክቶከሮችን በጣም ወጣቶችን ወደ ፈረንሳይ ሀገር በመውሰድ እንግዲህ ያደረጉት የነበረው የካልቸራል ኢንፍሉዌንስ ባህላቸውን የማስረጽ የባህል ልውውጥ በሚል ነው መልካም በሚመስል ላዩ ውስጡ ሌላ አይነት ሸፍጥ ባለበት አካሄድ እየተከወነ ያለ እንደሆነም እንደዚሁ ማየት ያስፈልጋል። ሌላው የፖለቲካል ኢንፍሉዌንስ እና ሚሊተሪ ፕሬዠር አለ። አሁንም የፈረንሳይ መንግስት የፖለቲካል ፕሬዠሮችን ወይም ኢንፍሉዌንሶችን በቀጣይ ልናያቸው የምንችላቸው አይነት ሀሳቦች ሊሆኑ ይችላሉ። ምክንያቱም የፈረንሳይ ፕሬዘንስ ባለባቸው ቀጠናዎች በተለይም ደግሞ በአፍሪካ ከፍተኛ የሆነ የሚታወቁትም ያው ፈረንሳዮችም የሚታወቁበት ስለሆነ ነው። ከፍተኛ የሆነ የመፈንቅለ መንግስት አዝማሚያዎች ይታያሉ። በጣም እንግዲህ አድማጮቻችን እናንተም ይህን ስል የፈረንሳይ ከፍተኛ ፕሬዘንስ ያለባቸውን ቀጠናዎች በዝነሌ ናችሁ የምታያችሁ ይመስለኛል። ወደ ምዕራብ አፍሪካ በተለይ ያሉ ሀገራትን የሳህል ቀጠናን በሚመለከት ማለት ነው ያረጉ መንግስታት በብዛት ያሉባቸው ወይም ደግሞ ፈረንሳይ አልተመቸኝም በሚባል ወይም ደግሞ ለፈረንሳይ አልተመቹም የሚባሉ መንግስታት የሚወገዱት በህዝባዊ አመፅና በመፈንቅለ መንግስት መሆናቸው በእጅጉ የፈረንሳይን የአመራርና የአገዛዝ ከለር ወይም ደግሞ ገጽታን
በእጅጉ የሚያሳይ እንደሆነ እንደዚሁ ሊታወቅ ይችላል። ይህን አይነት የፈረንሳይን ፕሬዘንስ እንግዲህ በምስራቅ አፍሪካ በጣም በውል አለች ከሚባልባት አገር እንግዲህ ጅቡቲ ነች። ምንም እንኳ እንግዲህ በ2000 ዓመተ ምህረት በፈረንጆች ያልተሳካ አንድ የመፈንቅለ መንግስት ቢከናወንም ያ ግን ያው ፈረንሳይ ያለችበት ልንል አንችልም። ግን በቀጣይ ግን በምስራቅ አፍሪካ በጣም አዳዲስ የሆኑ መፈንቅለ መንግስቶችን ምስራቅ አፍሪካ ላይ እምብዛም የማይታወቅ አይነት አካሄድ ነው፣ የመንግስት ለውጥ ነው። ኦፍኮርስ አሉ ተከስተው ያውቃሉ፣ ነገር ግን እምብዛም የማይታወቁ አይነቶች ናቸው የሚሆኑት። ነገር ግን ከዚህ በኋላ በተለይም ደግሞ የፈረንሳይ እግር መትከል የሚከናወን ከሆነ ወይም ደግሞ ሰክሰስፉል የሚሆን ከሆነ እንደዚህ አይነት የመንግስት ቅየራዎች በተለይም ደግሞ የመፈንቅለ መንግስትን መንገድ ያደረጉ የመንግስት ቅየራዎች ሊኖሩ እንደሚችሉ እንደዚሁ መገመት ያስፈልጋል ማለት ነው። ሌላው ወደ እንግዲህ ወደ ሱዳን የምናልፍ ይሆናል። በተለይም ደግሞ በቅርቡ ያው ሱዳን ከኢትዮጵያ ጋር የገባችበትን አታካራ የምናውቀው ነው። በድሮን ጥቃት በተለይም ደግሞ የካርቱም አየር ማረፊያን ታርጌት ያደረጉ የድሮን ጥቃቶች መከናወናቸውን መከሰታቸውን ተከትሎ የሱዳን መንግስት ያው ኢትዮጵያን በግልጽ ሲከስ ነበረ። በተለይም ደግሞ ከባህር ዳር የተነሱ ድሮኖች ናቸው የካርቱም አየር ማረፊያን የደበደቡት የሚል ውንጀላም ሲያካሄድ ነበረ። ከዛ አስቀድሞ ግን ከዛ ቀጥሎ ግን እንደዚህ ኢትዮጵያን በመወንጀል ብቻ አይደለም የቆመው የሱዳን መንግስት፣ ወደ አረብ ሊግም ይዞ ሄዶ ነበረ ጉዳዩን። በእርግጥ የአረብ ሊግ በዩናይትድ አረብ ኤሚሬት ግፊት የኢትዮጵያን ውንጀላ ውድቅ ለማድረግ ወይም ደግሞ የሱዳን ውንጀላ ውድቅ አድርጓል። ይልቁንም እንዲያውም ሁለቱ ሀገራት ያው ጉዳያቸው እንዲፈቱ እና በተለይም ደግሞ የሱዳን ሰላምን ባስቀደመ መልኩ ጉዳያቸው እንዲፈቱ አይነት የሚል ያለባበስ አይነት ውሳኔ ላይ ደርሶ ነበረ ስብሰባውን የተበተነው የነበረው። ነገር ግን የሱዳን መንግስት በዚህ አላቆመም። በተለያዩ ዓለም ሀገራት የበተናቸውን የዲፕሎማቶቹን በመጠቀም ለሀገራቱ ሁሉ የኢትዮጵያን ጣልቃ ገብነትና ኢትዮጵያ በሱዳን ውስጥ እያደረገች ያለችውን ሚና በተለይም ደግሞ ባለው ኮንፍሊክት ኢትዮጵያ ያላትን ሚና በሚመለከት ለዓለም ሀገራት እያሳወቀች ትገኛለች። በሁሉም ኤምባሲዎቻቸው ለሚገኙበት ሀገራት መንግስት ደብዳቤ እያስገቡ ይገኛሉ። ይህ ቀላል የሚባል የዲፕሎማሲ ጫና ሊያመጣ እንደማይችል ከወዲሁ መገንዘብ ያስፈልጋል። በተለይም ደግሞ የኢትዮጵያ መንግስት በጣም ከቅርብ ጊዜ ወዲህ በደህና ስሙ እየተነሳ እንዳልሆነ በተለይም ከሱዳን ጋር በተገናኘ እንዳልሆነ ይታወቃል እና ይህንም ተከትሎ ደግሞ በእርግጥ የዲፕሎማሲ አካሄድን መጠቀም እንደሚኖርበት እንደዚሁ ማሳሰብ ያስፈልጋል። በነገራችን ላይ የሱዳን ጉዳይ በዓለም አቀፍ በሌሎች ሀገራት ወይም ደግሞ በተለየ በሀያላን ሀገራት የፍልሰተኞች መዳረሻ ናቸው ተብሎ የሚታሰቡ ሀገራት አውሮፓ ሀገራት እንዲሁም ሰሜን አሜሪካ ያው አሜሪካና ካናዳን ጨምሮ የሱዳን ጉዳይ በልዩነት የሚታይ ጉዳይ ነው። በነገራችን ላይ በተለይም ደግሞ ያው እንግዲህ ለዚህ ደግሞ ማሳያ የሚሆነው የኢሚግሬሽን ጉዳዮቻቸው በተለይ እንግዲህ በጣም አንገብጋቢ የሚባለው እነዚህ ሀገራትም ደግሞ እንዲሁ እንደ ቀላል የማያዩት ጉዳይ ቢኖር የኢሚግሬሽን ጉዳያቸው ነው እና በኢሚግሬሽን ጉዳይ እንኳ በልዩነት የሚታይ የሱዳን ኬዝ ወይም የሱዳን ጉዳዮች የሚል ብቻውን የራሱን የቻለ ኬዞች አሏቸው እና ይህ የሚታየው እንግዲህ ከሱዳን ውጭ በጣም ትልቅ ኬዝ ወይም ተመሳሳይ አይነት ኬዝ አላቸው የሚባለው የዩክሬን ኬዝ እና ከዛ አስቀድሞ ደግሞ የሶሪያ ኬዝ ነበር። አሁን ግን የሱዳን ኬዝ በጣም በእጅጉ እየጎለበተ የመጣና በጣም በርካታ ሀገራት የስደተኞች መዳረሻ ናቸው የሚባሉ ሀገራት የሱዳንን ጉዳይ በልዩነት የሚያዩበት አዝማሚያ እንዳለ ይታወቃል። ይህ በሆነበት ሁኔታ የኢትዮጵያ ጣልቃ ገብነት አለ። ለችግሩ መባባስ ደግሞ የኢትዮጵያ ሚና በጣም ከፍተኛ ነው እየተባለ ደብዳቤ በሚገባበት ወቅት ምን አይነት ጫና በኢትዮጵያ ላይ ሊከናወን እንደሚችል፣ ምክንያቱም እነዚህ ሀገራት ፍልሰተኞችን የመቀበል ፍላጎት የላቸውም ወይም ደግሞ አቅፎ የመያዝ ፍላጎት የላቸውም። ቢቻል ችግሮች ተፈተው ፍልሰተኞች በሀገራቸው ቢቀመጡላቸው በጣም ደስተኞች ናቸው። ስለዚህ ያ ሊሆን በማይችልበት ሁኔታ በተለይም ደግሞ የኢትዮጵያ እጇ
በዚህ ጉዳይ ለመግባት ደግሞ ጉዳዩን ሊያባብሰው ይችላል በሚል ደብዳቤዎች እንደዚህ የፎርማሊ የሰሚት እየተደረገ ባለበት ሁኔታ የኢትዮጵያ መንግስት በምን አይነት እንግዲህ ውንጀላው እንዴት ሊያስተባብል እንደሚችል በእጅጉ አሳሳቢ ይሆናል ብዬ አስባለሁኝ። ሌላው እንግዲህ ወደ ሶማሊያም የምንሻገርበት ሌላ ጉዳይ አለ። እንግዲህ የሐሰን ሼክ ጊዜ ወይም ደግሞ የስልጣን ጊዜያቸው አብቅቷል፣ ዛሬ ያበቃል እና እንግዲህ በመጪው ሰኔ ያው ምርጫ ለማካሄድም ቀነ ቀጠሮ ተይዞለታል። ነገር ግን እንግዲህ በስልጣናቸው ማምሻ ላይ ከፍተኛ የሆነ ህዝባዊ አመፅ ተነስቶባቸዋል። ለሼክ ሸሪፍ በተለይም ደግሞ ከዚህ ቀደም የነበረው ከ2009 እስከ 2012 ሀገሪቱን አስተዳድረዋል የተባሉት ያስተዳድሩት እንግዲህ ሼክ ሸሪፍ የዚህ አመፅ የጀርባ አጥንት ሆነው አሁንም አመፁን እያንቀሳቀሱት ይገኛሉ። በተለይም ደግሞ ከስፍራቸው ከመኖሪያቸው ተፈናቅለዋል። በሼክ ሐሰን እንግዲህ ቀጥተኛ ትዕዛዝ ከስፍራቸው ተፈናቅለዋል በተባሉ ዜጎች ምክንያት ነው ይህን አመፅ የተቀጣጠለው በመላው ሞቃዲሾ፣ እንደዚሁም ደግሞ አንዳንድ አካባቢዎች በሶማሊያ ይህ አመፅ እየተቀጣጠለ ይገኛል። ይህንም ተከትሎ ደግሞ ያው መንግስት በወሰደው እርምጃ ዜጎች ህይወታቸውን አጥተዋል። ይህ ደግሞ እንግዲህ ሐሰን ሼክ የሚወዳደሩም ከሆነ ከወዲሁ የምርጫ ሂደታቸውን በጣም እንቅፋት የበዛበት ሊያደርገው ይችላል ተብሎ ይገመታል። በእርግጥ ከዚህ ቀደም የነበሩትም ወይም ከእርሳቸው አስቀድሞ የነበሩት አብዱላሂ ፈርማጆ በዚህ ጉዳይ ላይ እጃቸው የለበትም ማለትም አይቻልም። በእጅጉ እጃቸው በጣም ስውር እጅ ያላቸው ከሚባሉ የፖለቲካ ሰዎች አንደኛው ናቸው ፈርማጆ እና እንግዲህ ይህንም ችግር ምናልባትም አባብሰውታል ወይም ደግሞ ችግሩ በጣም ወይም ህዝባዊ አመፁ የተጠናከረ እንዲሄድ ማስተር ማይንድ ናቸው ተብሎም እንደዚሁ ይታወሳል ወይም ደግሞ ይታሰባል። ይህ ይሁን እንጂ አልሸባብ ደግሞ ከሞቃዲሾ በጣም በቅርብ ርቀት አሁንም እንግዲህ አድፍጦ ነው የሚገኘው እና የምርጫው በተለይም ደግሞ በመጪው ሰኔ የሚካሄደው የሶማሌ ፕሬዝዳንታዊ ምርጫ እንቅፋት ሊሆን እንደሚችል እና ምናልባትም ደግሞ የአልሸባብ እጅ በጣም በእጅጉ የሚበዛበት ወይም ደግሞ የአልሸባብ ግፊት የሚስተዋልበት ምርጫ ሊሆን ይችላል ተብሎ ተገምቷል። ስለዚህ ይህ ሲሆን ደግሞ ለቀጠናው አዲስ መልክና አዲስ የፖለቲካል ዳይናሚክስ የጂኦፖለቲካል ዳይናሚክስ ይዞ ሊመጣ እንደሚችልም እንደዚሁ ከወዲሁ ተገምቷል ማለት ነው። ዛሬ እንግዲህ ይህን ካልን ዘንድ ወደ ሳምንታዊ ርዕሰ ጉዳያችንም እናልፋለን። የኤርትራና የኢትዮጵያን ጉዳይ በሚመለከት በተለይም ደግሞ ከአሜሪካ የተሰነዘረው ይህን ጉዳይ በሚመለከት ነው ፈጠን ብዬ ለማለፍ እፈልጋለሁ። ምክንያቱም ብዙ የሚባልበት ነው። ነገር ግን ባለን የሰዓት ጉዳይ እንደዚሁ ለማለፍ እገደዳለሁኝ። ይሁን እንጂ ያው እንግዲህ የአሜሪካ ጉዳይ በተለይም ደግሞ ወደ ኤርትራ ከቅርብ ጊዜ ወዲህ በተለይም የሰሜኑ ጦርነት ከጀመረ ወዲህ በጣም በርካታ መልእክተኞችን ወደ አስመራ የተላኩበት አጋጣሚ ነበረ። በውል የማስታውሰው እና በቅርበትም የምረዳው በቅርበትም የማውቀው ደግሞ በ2021 በፈረንጆች ግንቦት ወር ላይ ወደ አስመራ የተጓዙት የምስራቅ አፍሪካ የአፍሪካ ቀንድ ልዩ መልእክተኛ የነበሩት ያኔው ጄፍሪ ፌልትማን ነበሩ እና በወቅቱ ወደ አስመራ ተጉዘው ከፕሬዝዳንት ኢሳያስ ጋር ከ3 እስከ 4 ሰዓት የሚሆኑ ውይይት አድርገው ነበረ። በወቅቱ የነበረውን ያው ኢንቮልቭመንታቸውን በተለይም በኢትዮጵያ ውስጥ የነበረውን ኮንፍሊክት በሚመለከት እንዲያቆሙ ብቻም ሳይሆን ከአሜሪካ ጋር ያላቸውን መካረር እንግዲህ ላላ አድርገው በቀጠናው የሚኖራቸውን ከፍተኛ ተጽዕኖ ፈጣሪነት አስጠብቀው እንዲቀጥሉ የሚያስችል ውይይት ነበረ ተደርጎ የነበረው እና በወቅቱ ፕሬዝደንት ኢሳያስ በእጄ የሚሉ አልነበሩም ከአሜሪካ የቀረበላቸውን ጥያቄ። እንዲያውም ከዛ አስቀድመው እንግዲህ ከዛ በኋላ በርካታ ያው ውንጀላዎች ሲከናወኑባቸው ከፍተኛ የሆነ የዲፕሎማሲ ጫናም ከአሜሪካ ዘንድ ሲስተዋልባቸው እንደነበረ የሚታወስ ነው። እሳቸውም እንግዲህ ራሽያ ድረስ በመሄድ ለአሜሪካና ለአጋሮቿ ያላቸውን ጥላቻም እንደዚህ ሲያስተጋቡ እንደነበረ የሚታወስ ነው። እንግዲህ ከዓመታት በኋላ
አሁን አዲስ አቋም ለውጥ በማድረግ በተለይም ደግሞ ከኢትዮጵያ የሚሰነዘርባቸውን ዛቻና የአሰብን የመውሰድ አዝማሚያን ምክንያት በማድረግ ሊሆን ይችላል እንግዲህ ወደ አሜሪካ ዘንበል ያሉበትም አጋጣሚ አለ። ያንም ተከትሎ እንግዲህ ማዕቀብ ለማንሳት የአሜሪካ ውሳኔ ላይ መድረሷ የሚታወቅ ነው። ይሁን እንጂ በተመሳሳይ ደግሞ ያው የባቤል መንደብን ለመቆጣጠር እና በዛ ውስጥ የሚኖራትን ፕሬዘንስ ለማስፋት እንደሆነ ሁላችንም የምንረዳው የምንገምተው ጉዳይ ሊሆን ይችላል። ያ ይሁን እንጂ ምንም እንኳ የባህር በር ባይኖራትም በቀጠናው ደግሞ ግዙፍ ኃይል፣ ግዙፍ ኢኮኖሚ፣ ከፍተኛ የህዝብ ቁጥር ያላትን ኢትዮጵያን ደግሞ ወደ ጎን ገሸሽ አድርጎ ወይም አንዱን ጥሎ አንዱን አንጠልጥሎ የሚባለውን አይነት የዲፕሎማሲ አካሄድ ከአሜሪካ በኩል እየተካሄደ እንዳልሆነ ማሳያው ደግሞ በቅርቡ ያው ኢትዮጵያ ከእገዳ የተሰረዘችበት የመሳሪያ ሽያጭ ዝውውርን በሚመለከት እንግዲህ በሰሜኑ ጦርነት ታግዳ ከነበረችበት ሊስት እንግዲህ እንድትወጣ ተደርጓል ማለት ነው። ምንም እንኳ ማለት ይህ ከእገዳ መውጣት ወይም ከእቀባ መነሳት ይህ የእቀባ መነሳት ኢትዮጵያን ምንም ሊፈይድላት የሚችል ነገር እንደሌለ ደግሞ በዚህ አጋጣሚ ማወቅ ያስፈልጋል። ምክንያቱም እገዳው ተጥሎ በነበረበትም ወቅት እንግዲህ የኢትዮጵያ መንግስት በሻንጣ ገንዘብ ይዘው ወደ ምስራቅ አውሮፓ ይጓዙ እንደነበረ በርካታ መረጃዎች ይወጡ ነበረ። ወይም ኢትዮጵያ ደግሞ ልታገኝ ወይ ደግሞ ፈልጋ ያጣችው አይነት የጦር መሳሪያ ደግሞ ኢትዮጵያ አልነበረም እስካሁንም። ይህ ከጦር መሳሪያ ጋር በተገናኘ የተገባው አይነት እቀባ ኢትዮጵያን በእጅጉ የጎዳበት እንዳልነበር ይታወቃል። ምናልባት እንዲያው የዓለም አቀፍ የጦር መሳሪያ ግዢዎችን የተከተሉ ወይም ፕሮሲጀሮችን የተከተሉ ግዢዎች ላይፈጸሙ ይችላሉ እስከዛሬ አልተፈጸሙ ሊሆን ይችላል። ነገር ግን ኢትዮጵያ ይህን ፍራቻና ይህን በዚህ ክልከላ ምክንያት ያጣችውና የታቀበችበት ግን የመሳሪያ አቅርቦት ግን እንደሌለ ማሳወቅ ያስፈልጋል። ከአዘርባይጃን፣ ከኢራን፣ ከቱርክ፣ ከተባበሩት አረብ ኤምሬት እነዚህ ሁሉ ኦፍኮርስ ከቤላሩስ እና ከሩሲያም እንደዚሁ ተመሳሳይ አይነት የጦር መሳሪያ ግዢዎች ይከናወኑ እንደነበረ በርካታ መረጃዎች ሲስተዋሉ ወይም ደግሞ በርካታ መረጃዎች ሲወጡ እንደነበር ይታወሳል። እኛም በተደጋጋሚ ደግሞ በተለይም ደግሞ ከቤላሩስ የተነሱ ከፍተኛ የጦር መሳሪያ የጫኑ መርከቦች ወደ ምስራቅ አፍሪካ አቅንተው እንደነበረ በተደጋጋሚ ስንዘግበው እንደነበር የሚታወስ ነው። ኤርትራ ነው መዳረሻው ወይም ደግሞ ኢትዮጵያ ነው መዳረሻው የሚለውን ነገር በእርግጥ በውል ወይም ደግሞ በገለልተኝነት ማጣራት ባንችልም ማለት ነው እና ይህ አዲስ ኢትዮጵያ ከማዕቀብ ተነሳላት እና እገዳው ተነሳላት የሚለው አይነት እንደ ዲፕሎማሲ ድል እና ድቤ ተደርጎ የሚመታው ነገር ግን በእጅጉ መጤን አለበት ለማለት ነው። ሌላው እንግዲህ ወደ ሌላኛው እርሰ ጉዳያችን በተለይም ደግሞ ወደ ደቡብ አፍሪካ የሚወስደንን መረጃዎች እንደዚሁ እያጋራን ወደ እናንተ ወደ መጨረሻው የእርሰ ጉዳያችንም እንደዚሁ እንለፍ። በደቡብ አፍሪካ ከሳምንታት ወይ ከቀናት በፊት በሆርን ፍሪኩዌንሲ እንደዚህ ዘለግ ያለ ጽሁፍ አስነበበን ነበረ። በእርግጥ ምን ማለት ነው? ኦፕሬሽን ዱዱላ እና ማርች ማርች የተባሉ ሁለት እንቅስቃሴዎች ተከናውነዋል። አሁንም ተቀጣጥለው ቀጥለዋል። በደቡብ አፍሪካ የተለያዩ ከተሞች ከመነሻውን ደርባን ነበር አድርገው የነበረው። አሁን ግን ወደ ጆሃንስበርግ እና ኬፕታውንም እንደዚሁ ነገሮች እየተቀጣጠሉ ይገኛሉ። በተለያዩ አካባቢዎች በተለያዩ የሀገሪቱ ስፍራዎች መጤጠልን የሚያንቋሽሹ መጤዎችን የሚያንቋሽሹ እንደዚሁም ደግሞ ይውጣልን ከሀገር ይውጡልን በሚል በጣም ድብደባዎችን ከአካላዊ ጉዳት እስከ ነፍስ ማጥፋት ድረስ የደረሱ አይነት ጉዳቶችንም እንደዚሁ ሲያስከትሉ እንደነበረ የሚታወስ ነው። መጤጠልነት በደቡብ አፍሪካ አዲስ እንዳልሆነ ይታወቃል። ነገር ግን አሁን ከጊዜ ወደ ጊዜ እየጨመረ መምጣቱን ደግሞ ያነጋገርናቸው ሰዎች እንደዚሁ ምላሻቸውን እየሰጡን ይገኛሉ። በተለይም ደግሞ
ባለፉት 15 ዓመት ወዲህ ይላሉ በስፍራው የቆዩ በደቡብ አፍሪካ የቆዩ ኢትዮጵያውያን ያናገርኳቸው ናቸው። 15 ዓመት ወዲህ 10 ዓመት ወዲህ ነገሮች እየተቀየሩ መምጣታቸው በተለይም ደግሞ ከዶክመንቴሽን ዶክመንት ከማግኘትና እንግዲህ ህጋዊነትን ከመከተል ጋር በተገናኘ በጣም በርካታ ተግዳሮቶች እያስተናገዱ እንደሆነ እያስተናግዱ እንደሆነ እንግዲህ ለዝግጅት ክፍላችን ነግረውናል። በተለይም ደግሞ እንግዲህ በቆይታቸው ወይም ደግሞ ደቡብ አፍሪካ በሚቆዩበት ጊዜ 3 አይነት የፈቃዶችን ይሰጣቸዋል ከደቡብ አፍሪካ መንግስት ወይም እውቅና ይሰጣቸዋል። አንደኛው ሴክሽን 24 የሚባል እና በየአመቱ የሚያሳድሱት ፈቃድ ነው። መኖሪያም መስሪያም መማሪያም ፈቃድ ነው ይህ ሴክሽን 24 የሚባለው። ሌላኛው እንደ ሰከንድ ሲቲዝን የሚቆጠሩበትና ከዚህ ቀደም በየ4 ዓመቱ ይታደስ የነበረ የፍልሰተኛ ወይም ደግሞ የሪፊውጂ ስታተስ ነው። ይህም ደግሞ ያው ብራውን ፔፐር ይሉታል እነሱ። ይህ እንግዲህ በየ4 ዓመቱ ይከናወን ነበረ። አሁን ወደ 1 ዓመት ዝቅ ብሏል። ሌላው ሴክሽን 22 የሚባል ደግሞ አለ። ጉዳያቸው እየተጣራ ያሉ ያው ሆም አፌርስ ይዞት ጉዳያቸውን እያጣራ ያለ ነገር ግን በየ6 ወሩ የሚታደስ ደግሞ ሌላ የስታተስ አይነት ነው። እንግዲህ የሪፊውጂ ስታተስ አይነት ነው ደቡብ አፍሪካ ማለት ነው። ይሁን እንጂ እነዚህ ሴክሽኖችን እንኳ የያዙ ሰዎች ከዚህ ቀደም እነዚህን አይነት ወረቀቶች ያሏቸው ፍልሰተኞች በሚያሳዩበት ወቅት ወይም ደግሞ ይህን የያዙ ፍልሰተኞች እንደዚህ አይነት የመጤጠሎች በሚያገኟቸው ወቅት ብዙም ጉዳት አይደርስባቸው ወይም ደግሞ እንቅስቃሴያቸውንም ብዙ የሚገታ አልነበረም። ነገር ግን አሁን ይህንም የያዙ ሰዎች እንኳ ታርጌት የሚደረጉበት አግባብ እየታየ ነው። ፖሊስ እንኳ አብሯቸው በመሄድ እነሱ የሚያደርጉትን ከማስቆም ይልቅ ዳር ቆሙ በማየትና ለደቦ ፍርድ ዜጎች የውጭ ሀገር ዜጎችን አሳልፎ የመስጠት አይነት አካሄድ ነው እየተከናወነ የሚገኘው። እንግዲህ እንደምታውቁት ወይም ደግሞ በሶሻል ሚዲያም እያያችሁት እንደሆነ እረዳለሁኝ። በኃይል ማስወጣት ወይም ዱዱላ በዙሉ ቋንቋቸው ነው። በኃይል ማስወጣት ወይም በኃይል ማስለቀቅ ስፍራን የሚል ነው። ማርች የሚሉትም ሌላ አይነት ሙቭመንት አለ። በዋናነት እንግዲህ ደርባን ከተማ ነው፣ ያው መግቢያ ላይ እንደተናገርኩት ደርባን ከተማ ነው በጣም መነሻውን አድርጎ ሲንቀሳቀስ የነበረው ይህ እንቅስቃሴ። ነገር ግን አሁን ወደ ተለያዩ ከተሞችም እንደዚሁ እየተንሰራፋ ይገኛል። በተለይም ደግሞ በደቡብ አፍሪካ ኢትዮጵያውያን በስፋት አሉ የሚባልበት የጂፒ ስትሪት ወይም ደግሞ የገበያ ስፍራ ነው። በጣም በአካል እኔ በስፍራውም ተገኝቼ ስለማቀው በርካታ ኢትዮጵያውያን መርካቶ ያላችሁ ነው የሚመስለው። እውነት ለመናገር በስፍራው ከተገኛችሁ የመግባቢያ ቋንቋ የስራ ቋንቋ በብዛት አማርኛ ነው። ሰዎቹ ራንደምሊ ስታልፉ እንኳ የሚታያችሁ የምታደምጡት ቋንቋ ከሰማችሁ የኢትዮጵያ ሀገር ውስጥ ቋንቋ ነው። አማርኛና ሌሎች ቋንቋዎችም እንደዚሁ የኢትዮጵያ ቋንቋዎች ይነገራሉ በስፍራው። በርካታ ጥሮ ግሮ አዳሪዎች ኢትዮጵያውያን በጣም በላባቸው ሀብት ያፈሩ ኢትዮጵያውያን አሉ። ብዙ ሱቆች ያሏቸው ከ1 በላይ ከ2 በላይ ከ3 በላይ እንደዚህ ሱቆች ያሏቸው ኢትዮጵያውያን አሉ እና ወደዚህም እየተዛመተ እንደሆነ ነው መረጃዎች እየደረሱኝ የሚገኘው። እንግዲህ በተለይም ደግሞ አሁን ያነጋገርኳቸው ኢትዮጵያውያን እንዲሁም ሌሎች የውጭ ሀገራት ዜጎች እንደሚሉት ከጀርባቸው በጣም ከፍተኛ የሀብት ያላቸው የካምፓኒ ባለቤቶች ነጮችም ሊሆኑ ይችላሉ። የካምፓኒ ባለቤቶች አሉ ይህን ጉዳይ ፊውል የሚያደርጉና የሚደግፉ። ምክንያቱም ደግሞ በተለይም ደግሞ ኢትዮጵያውያን በጣም ከፍተኛ ቁጥር ያላቸው እና የንግድ እንቅስቃሴው ላይ አሉታዊ የፈለጉትን አይነት ተጽዕኖ ሊያሳድሩ የሚችሉ የኢትዮጵያውያን አቅም ያላቸው ኢትዮጵያውያን አሉ እና እነርሱ ደግሞ እነዚህ በጣም ጃይንት የሆኑ አምራቾችን ወይም ደግሞ እነዚህ የካምፓኒ ባለቤቶች ምርቶቻቸው ሊጎዱ የሚችሉ አይነት የንግድ አሰራር እያደረጉ ይገኛሉ ብለው ያስባሉ። እነዚህ ጃይንት የካምፓኒዎች ማለት ነው እና ይህን
ለመከላከል እነዚህ እንግዲህ መንጋዎችን በማሰለፍና ከኋላም ፊውል በማድረግ ኢትዮጵያውያን እንደዚሁም ሌሎች በንግዱ ዘርፍ የተሰማሩ የሌሎች ሀገር ዜጎችን ከደቡብ አፍሪካ የማስወጣትና ንግዱን መልሰው የመቆጣጠር እንደዚሁም የመንገስ አይነት ሀሳብ እንዳላቸው ነው መረጃዎችን ማግኘት የቻልኩት የነበረው። እንደዚህ ሊሉ የቻሉበትንም ምክንያት ሲያስቀምጡ በተለይ ከደርባን ተነስተው እንደዚህ ይህን እንቅስቃሴ የሚመሩ እንደዚሁም ደግሞ በዚህ እንቅስቃሴ ላይ የሚሳተፉ ደቡብ አፍሪካውያን ከደርባን ተነስተው ጆሃንስበርግ ድረስ በመሄድ ነው ሰልፍም እንደዚሁም ደግሞ ሌሎች ዜጎችንም የማስፈራራት ስራ እየሰሩ የሚገኘው። ኢቭን ጆሃንስበርግ ያሉ ደቡብ አፍሪካውያን ብቻ አይደሉም፣ ከደርባንም ይሄዳሉ። እንግዲህ ወደ 600 500 እና 600 ኪሎ ሜትር ነው ከደርባን የጆሃንስበርግ የሚርቀው። የሚሄዱት ደግሞ የሚጓጓዙት ደግሞ በአውሮፕላን መሆኑ ከኋላ ሌላ ገፊ ኃይል አለ። አንድ የፖለቲካ ኃይል አለ፣ ወይም ደግሞ አንድ የቢዝነስ የተደራጀ በጣም ትልቅ አቅም ያለው ኃይል አለ። ያን በመሆኑ ነው እነዚህ ሰዎችን በትራንስፖርት በአውሮፕላን ትራንስፖርት አድርገው ጆሃንስበርግ ድረስ እየወሰዷቸው የሚገኘው የሚል ነው መረጃውን ያቀብሉኝ ማለት ነው። ምክንያቱም እነዚህ የእንቅስቃሴው ተሳታፊዎች ኑሯቸውን የምናውቀው ነው ይላሉ እነዚህ ኢትዮጵያውያን እንደዚሁም ሌሎች ያነጋገርኳቸው ዜጎች። ኑሯቸውን የምናውቀው ነው፣ በጣም ከእጅ ወዳፍ ብቻም ሳይሆን በልተው ማደር እንኳን የሚቸግራቸው አይነት በጣም ለብዙ አይነት ችግር የሚዳረጉ ዜጎች ሆነው ሳለ ወይም ነዋሪዎች ሆነው ሳለ ነገር ግን እስከ ጆሃንስበርግ ድረስ የአውሮፕላን ቲኬት ቆርጠውና ተሳፍረው ጆሃንስበርግ ድረስ በመሄድ ይህን አይነት እንቅስቃሴ የሚያካሂዱ ሊሆኑ አይችሉም። ስለዚህ ከኋላ ገፊ ኃይል አለ እስከ ማለት ይደርሳሉ። ይሁን እንጂ አሁን ይህን መረጃ ይዤ ወደ ደቡብ አፍሪካ ፖሊስም እንደዚሁ ደውዬ ነበረ። ቀጠሮ ተሰጥቶኝም እንደዚሁ በስልክ ውይይት አድርገን ነበረ። በተለይም ደግሞ ከደቡብ አፍሪካ ፖሊስ ህዝብ ግንኙነት ባለሙያ ጋር ማቲልዳ ትባላለች እና ከእሷም ጋር እንደዚሁ ውይይት አድርገን ነበረ እና በወቅቱ በጣም ከፍተኛ የሆነ ችግር እንዳለ ነገር ግን አሁን መንግስት አለበት ወይም ደግሞ መንግስት ቸልተኛ ነው የሚባለውን አካሄድ ግን እንደማይቀበሉትና መንግስት ለበርካታ ሀገራቸው ወይም ደቡብ አፍሪካ ለበርካታ የአፍሪካውያን ሀገራት መኖሪያና መስሪያ እንዲሆን አሁንም ፍላጎታቸው እንደሆነና ነገር ግን በህገወጥ መንገድ ወደ ሀገራቸው የሚገቡ የትኛውንም አይነት ዜጎችን ግን እንደማይታገሱ ከወዲሁ አሳውቀውኛል። ከዚህም ጋር አያይዘው ደግሞ ጉዳያቸው እየታየ የሚገኘው በተለይም ደግሞ የሪፊውጂ ጉዳያቸው እየታየ የሚገኘው ኢትዮጵያውያን እንደዚሁም ሌሎች ሀገራት ጥገኝነት ጥያቄ የሌሎች ሀገራት ዜጎች በቅርቡ ያው ውጤታቸው እንደሚታወቅና ያንም ካደረጉ በኋላ ከዚህ ቀደም ይደረግ የነበረው የይግባኝ ጥያቄ ወይም ደግሞ የማይሳካ ከሆነ ከዚህ ቀደም ያው የኢሚግሬሽን ጥያቄያቸው ተቀባይነት የማያገኝ ከሆነ ይግባኝ ማለት መብት ነበራቸው። ነገር ግን ከዚህ በኋላ እንደማይኖር ነው ያሳወቁኝ። ኢሚዲየትሊ የኢሚግሬሽን ጥያቄያቸው ውድቅ ከተደረገ በአስቸኳይ በሚሰጣቸው ቀነ ገደብ ለቀው እንዲወጡ ይደረጋል የሚልም እንደዚሁ መረጃ ሰጥተውኛል። ይህንም ይዤ ያው ተመልሼ ወደ ኢትዮጵያውያን ኮሚኒቲ ነበረ ሀሳብ ያው ጥያቄን ለመጠየቅ የሄድኩት የነበረው እና ምንድን ነው የሚሉት ከዚህ ቀደም ኢትዮጵያውያንን በጣም በእጅጉ የመበደልም አሰራር እንዳላቸው እንግዲህ ይኮንናሉ። ምክንያቱም ከ10 ዓመት በላይ ጉዳያቸው ያልታየ ሰዎች እንዳሉ የጥገኝነት ጥያቄያቸው ከ10 ዓመት በላይ ተቀባይነት ያላገኘም እንዲሁም ደግሞ ምንም አይነት ዲሲዥን ወይም ደግሞ የውሳኔ ያልተሰማባቸው ኬዞች እንዳሉና አሁንም እንደሚገኙ እንደዚሁ አሳውቀውኛል። ይህን ካል እነዚሁ የመጤጠል እንቅስቃሴ አራማጆች ግን በመጪው የሰኔ 30 በፈረንጆች እስከ ሰኔ 30 ድረስ የትኛውም አይነት የውጭ ሀገር ዜጋ በደቡብ አፍሪካ የሚኖር በተለይም ደግሞ በህጋዊ ሰነድ የሌለው እንደዚሁም
ህጋዊ ሰነድ የሌለው ብቻም ሳይሆን በንግድ እንቅስቃሴ የሚገኙ እነርሱ የሚሉት ወይም ደግሞ የኢትዮጵያ ኮሚኒቲ ኢትዮጵያውያን የሚሉት እዛ የሚገኙት ሁላችንም ኢትዮጵያውያንን ነው ውጡ የሚሉን ይላሉ። እና ለማንኛውም እነዚሁ የእንቅስቃሴው መሪዎች እስከ መጪው ሰኔ 30 ድረስ ለቀው እንዲወጡ ጥብቅ ትዕዛዝ አስተላልፈዋል። ይህ የማይሆን ከሆነ ግን ሊመጣ የሚቻለውን የመንጋ ጥቃት ኃላፊነት እንደማይወስዱ እያሳወቁ ይገኛሉ። ይህንም በሚመለከት እንደዚሁ ወደ ደቡብ አፍሪካ ፖሊስ ጥያቄን ይዤ ቀርቤ ነበረ እና ምንድን ነው የሚሉት? ይህን አይነት የጥቃት ወይም ደግሞ የማስፈራሪያ እና የቀነ ገደብ በሚመለከት የደቡብ አፍሪካ ፖሊስ ምንም አይነት እውቅና እንደሌለው እና መንግስትም በዚህ ጉዳይ ላይ እውቅና እንደሌለው በቅርቡም ምናልባት መግለጫም በይፋ መግለጫም ሊሰጥ እንደሚችል እንደዚሁ ጠቆም አድርገውኛል። ነገር ግን ሁሉንም ዜጎች ወይም ደግሞ ሁሉንም የውጭ ሀገር ዜጎችን ፖሊስ ፕሮቴክት ማድረግ ስለማይችል ራሳቸውን እንዲጠብቁና ያው እንትኑ ከጉዳት ራሳቸውን እንዲታደጉ እንደዚሁ መረጃውን አቀብለውኛል። ይህንም በተመሳሳይ ነው ያነጋገርኳቸው ኢትዮጵያውያንም እንደዚሁ ነው ያሉን። ማለት በመጪው ሰኔ 30 የተባለውን ቀነ ገደብ በእርግጥ ሊያከብሩት እንደማይችሉ ኢትዮጵያውያንም ያነጋገርኳቸው ወይም ከዝግጅት ክፍላችን ጋር ቆይታ ያደረጉ ኢትዮጵያውያን የሚሉት በመጪው ሰኔ 30 የተባለው ጉዳይ በእርግጥ እነርሱንም የሚመለከት ቢሆንም ነገር ግን ምንም ሊያደርጉ እንደማይችሉ ማለት እሱን አክብረው ወጥተው ሀብትና ንብረቶቻቸውን ትተው ሊወጡ እንደማይችሉ ግን ከወዲሁ ለዝግጅት ክፍላችን አሳውቀዋል ማለት ነው። እንግዲህ የኢትዮጵያ እንግዲህ የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ያለው ነገር እንደሌለ እስካሁን ሰዓት ድረስ ለእናንተ ማቅረብ እችላለሁ። ምንም አይነት መረጃ ወይም ደግሞ በጣም ካለው ወቅታዊና አንገብጋቢ ጉዳይ አንጻር ስራዬ ብሎ እየተቆጣጠረው እንዳልሆነ ማሳያም ነው። ምክንያቱም አንድ የተናገረው መግለጫ አለ። ከዛ በኋላ ግን ምንም አይነት ተከታይ ነገር እየሰራ ወይም ደግሞ ምንም አይነት ስራዎችን እየሰራ እንዳልሆነ ወይም በይፋ እያስታወቀ እንዳልሆነ ግን መጠቆም ያስፈልጋል ማለት ነው። ይህ ነው እንግዲህ ባሳለፍነው ሳምንት እንግዲህ በርካታ መረጃዎችን ለማሰባሰብ የሞከርኩበት እንደዚሁም ደግሞ ወደ እናንተም ለማድረስ ያዘጋጀሁት ዝግጅት እንግዲህ የሳምንታችን አበይት ነጥብም ደግሞ ይህን ይመስላል። እንግዲህ መግቢያ ላይ እንዳሳወቁት አሁንም ለማስታወስ ያህል የሆርን ፍሪኩዌንሲ .org ድረገጻችን ይፋ ሆኗል። ሀሳብ አስተያየቶቻችሁን በዚሁ እንድትሰጡን ይሁን። በቅርቡ ወደ እናንተ የሚደርሰውም ደግሞ የሚዲያ ኮርነር ዝግጅታችን በተለይም ደግሞ በሚዲያ በሰብአዊ መብት ጉዳዮች በጆርናሊዝም እንደዚሁ ተያያዥ ጉዳዮችን የሚያጠነጥን ዝግጅት ወደ እናንተ መድረስ ይጀምራል። እንግዲህ ቆይታችሁ ሁሌም ምርጫችሁ ሆርን ፍሪኩዌንሲ እንዲሆን እንጠይቃለን፣ እንጋብዛለን። የእንግዲህ ሀሳብ አስተያየቶቻችሁንም አሁን እንደተለመደው ላኩልን። ለዛሬ ወይም ደግሞ ለዚህ ሳምንት ያዘጋጀነው ዝግጅት ግን እዚህ ጋር ያበቃል። እስከ ሳምንት፣ መልካም ሳምንት።